በዩክሬንና ሩሲያ ግንባር ላይ ሰማዩ በጭስ ምድሩን በብረት እየተናወጠ ነው። ትላንትና ዛሬ የታዩት ክስተቶች የጦርነቱን መዝገብ ዳግም የሚጽፉ ናቸው። ፑቲን የማይደፈር ያሉትን ድንበር ተሻግሮ የገባው ያ ያልታሰበ መብረቅ ምንድነው? በኪየቭ ሰማይ ስር የታየው ሚስጥራዊ የብረት ወፍስ ማን ነው? ጦርነቱ ወደ ሞስኮ ቤተ መንግስት ደጃፍ ደርሷል ወይስ የሰው ልጅ መጨረሻው ፍልሚያ እየተቃረበ ነው? እስከ መጨረሻው አብራችሁን ቆዩ። ዛሬ የምንነግራችሁ የቪክቶሪ ዴይ ሚስጥራዊ ስጦታ ማንኛውም ተመልካች የሚያስደነግጥ ነው። እንደ አሶሺየትድ ፕሬስ ዘገባ ከሆነ ትላንትና ሌሊት በሩሲያ ኩርስክ ግዛት ውስጥ የሚገኝ ትልቅ የጦር መሳሪያ ማምረቻና የኤሌክትሪክ ማከፋፈያ ጣቢያ በከፍተኛ ፍንዳታ ተናውጧል። ይህ ጥቃት የተፈጸመው በተለመዱት ድሮኖች ሳይሆን ዩክሬን በራሷ ቴክኖሎጂ በሰራችውና ፓሊያኔቴሳ በተባለው አዲሱ የሚሳይል ድሮን ድብልቅ መሆኑ ታውቋል። ሩሲያ የአየር መከላከያ መሳሪያዎች ኤስ-400 ይህን መሳሪያ ሊያውቁት አልቻሉም። ምክንያቱም መሳሪያው እጅግ ዝቅ ብሎ የሚበርና የራዳር ሞገዶችን የሚሰብር ቴክኖሎጂ ስላለው ነው። ዩክሬን አሁን ከምዕራባውያን ፈቃድ ሳትጠብቅ ሞስኮን ለመምታት የሚችልበት ጡንቻ ገንብታለች። ፑቲን አሁን እንቅልፍ አጥተዋል። ምክንያቱም ትላንት ኩርስክ ከሆነች ነገ ደግሞ ክሬምሊን ልትሆን ትችላለች። ሩሲያ ሰማያችን አስተማማኝ መከላከያ የታጠረ ነው ስትል፣ ዩክሬን ግን ቀዳዳው እኛ እናውቀዋለን እያለች በሚሳኤል መርፌ እየሰፋችው ነው። ይህ ብዙዎቹን አስገርሟል። በሌላ በኩል ደግሞ የብረት እግረኛ ሮቦቶች ወደ ዶንባስ ምሽግ ገቡ። እንደ ቢቢሲ ወታደራዊ ተንታኞች ዘገባ ባለፉት 24 ሰዓታት ውስጥ በዶኔትስክ ግንባር የታየው ውጊያ የሳይንስ ልብ ወለድ ፊልም ይመስላል። ዩክሬን የመጀመሪያው ሙሉ ለሙሉ በሮቦት የሚሰራ ግራውንድ አሳልት ታካሂዳለች። 7 የሚሆኑ በምድር ላይ የሚንቀሳቀሱ UGFS ሮቦቶች በከባድ መትረየስ ታጥቀው የሩሲያን ፊት መስመር ምሽግ ሰብረው ገብተዋል። ሮቦቶቹ የሩሲያን ወታደሮች በማስደንገጥ ምሽጉን ለቀው እንዲሸሹ አድርገዋል። እነዚህ ሮቦቶች በሰው ቁጥጥር ስር ቢሆኑም አርቲፊሻል ኢንተለጀንስን ተጠቅመው የጠላትን ተኩስ መለየትና መሸሸግ ይችላሉ። ሩሲያ እነዚህን ሮቦቶች ለማስቆም ያሰማራችው ሄሊኮፕተር በዩክሬን ድሮኖች ተመቶ ወድቋል። ጦርነቱ አሁን በሰውና በሰው ሳይሆን በብረትና በብረት መካከል እየተካሄደ ነው። ዩክሬን የሰው ኃይል እጥረት ቢኖርባትም ቴክኖሎጂዋ ግን ከሩሲያ የሰው ማዕበል በላይ እየሰራ ነው ተብሏል። ሮቦቶች አይደሙም፣ አይራቡም። ይህ ለፑቲን ወታደሮች ትልቅ የስነ ልቦና ጦርነት ነው። በሌላ በኩል የሩሲያ የኢኮኖሚ ደም ስር መቆረጥ እንደ ብሉምበርግ ኢኮኖሚ ዘገባ ከሆነ ዛሬ ማለዳ በሩሲያ አሪዮል ግዛት የሚገኝ ግዙፍ የነዳጅ ማከማቻ በዩክሬን ድሮኖች ተመቶ በእሳት እየነደደ ነው። ይህ ማከማቻ በሩሲያ ደቡባዊ ጦር ግንባር ለሚገኙ ታንኮችና የታጠቁ መኪናዎች ዋናው የነዳጅ ምንጭ ነበር። የጥቃቱ ድፍረት የሚታየው በሩሲያ ግዛት ውስጥ 300 ኪሎ ሜትር ዘልቆ በመግባቱ ብቻ ሳይሆን ጥቃቱ የተፈጸመው ሩሲያ ፍጹም ጥበቃ ይደረግለታል ባለችበት ወቅት መሆኑ ነው። ይህ ጥቃት ሩሲያ ነዳጅ ወደ ውጭ የምትልክበትን ፍጥነት በ15% ቀንሶታል። ይህ ለፑቲን ለጦርነት ማሽን የሚሆን የገንዘብ ማጣት እንደማለት ነው። ምዕራባውያን በሩሲያ ነዳጅ ላይ ያደረጉትን ማዕቀብ ያልሰራውን የዩክሬን ድሮኖች በተግባር እየሰሩት ነው። ነዳጁ ካልነደደ ዶላሩ አይመጣም፣ ዶላሩ ካልመጣ ደግሞ ሚሳኤሉም አይሰራም። ወደ 700,000 ጦር ስናመራ ፑቲን ለምን ዝም አሉ? እንደ ሮይተርስ ዘገባ ሩሲያ በዩክሬን ግንባር ያሰለፈችው ሰራዊት ቁጥር 700,000 ደርሷል። ነገር ግን ትላንትና የታየው ክስተት ይህን ሰራዊት ጥያቄ ውስጥ ከቶታል። ሰሜን ግንባር ላይ የሩሲያ ወታደሮች ትዕዛዝ አንቀበልም በማለት ማመጽ መጀመራቸውን የሚጠቁሙ የሚስጥር መረጃዎች ወጥተዋል። ሩሲያ እነዚህን አመፀኞች ለመቅጣት የቅጣት ክፍለ ጦር ማሰማራቷ ተሰምቷል። የገዛ ወታደሮቻቸው ከኋላ ሆነው እንዲተኩሱ ትዕዛዝ ተሰጥቷል። ሰራዊቱ በብዛት ቢኖርም ሞራል ውድቀቱ ከፍተኛ ላይ ደርሷል። አብዛኛው ወታደር ለምን እንደሚዋጋ እንኳን አያውቅም። 700,000 ወታደር መሬት ላይ መኖሩ ለወረራ ቢጠቅምም በዘመናዊ ጦርነት ግን የቁጥር ብዛት ለድሮን ሲሳይ ከመሆን አይዘልም። ዩክሬን ይህንን የሰው ማዕበል በብልሃት ለመቋቋም እየጣረች ነው። በሌላ በኩል የሰማይ መርከቦች ፍልሚያ በኪየቭ የታየው ያልተለመደ ክስተት እንደ አልጀዚራ ዘገባ ከሆነ ትላንትና ማታ በኪየቭ ሰማይ ላይ ከ30 በላይ የሩሲያ ድሮኖች ሲታዩ ዩክሬን ለመጀመሪያ ጊዜ አንቲ ድሮን የተባለው አዳዲስ መቃወሚያዎችን ተጠቅማለች።
እነዚህ ድሮኖች ሌላውን ድሮን አየር ላይ እያሳደዱ የሚመቱ ናቸው። ይህ ማለት ያለ ሚሳኤል ድሮንን በድሮን ይመጣል ስልት ነው። የሩሲያ ሻሂድ ድሮኖች አሁን አጃቢ ስኮርት ድሮኖች ይዘው መብረር ጀምረዋል። አየር ላይ የድሮንና የድሮን ጦርነት ተጀምሯል። በዩክሬን ሰማይ ላይ የታየው አደገኛው ድሮን የቻይና ቴክኖሎጂ መሆኑ ተረጋግጧል። ይህ ቻይና በድብቅ ሩሲያን እየረዳች መሆኑ ትልቅ ማረጋገጫ ነው። ዩክሬን አሁን የራሷን የአየር ክልል በዝቅተኛ ወጪ የመጠበቅ አቅሟን አሳድጋለች። ይህ ለሩሲያ የሚሳኤል ክምችት ትልቅ ፈተና ነው። የኔቶና የሞስኮ ድብቅ ግንኙነት፣ የሚስጥር ስምምነቱ ፈረሰ። እንደ ፎክስ ኒውስ ዘገባ ትላንትና በፖላንድ ድንበር አቅራቢያ የነበረ ሚስጥራዊ ስብሰባ ላይ የኔቶ አባል ሀገራት ለዩክሬን የሚሰጡት የረጅም ርቀት መሳሪያ ገደብ እንዲነሳ ተስማምተዋል። ሩሲያ ይህንን እንደ ቀይ መስመር ብትመለከተውም ዩክሬን ግን አሁን ATACMS ሚሳኤሎችን በሩሲያ ግዛት ውስጥ ለመጠቀም ሙሉ ፍቃድ አግኝታለች። ፑቲን ለዚህ ምላሽ ይሆን ዘንድ የኑክሌር ጦር መሳሪያ ዝግጅታቸውን እንዲጨምሩ ትዕዛዝ መስጠታቸው ተሰምቷል። በምዕራባውያንና በሩሲያ መካከል የነበረው ግጭቱን የመቆጣጠር ስምምነት አሁን ፈርሷል። ዓለም አሁን ከኑክሌር ጦርነት አቅራቢያ ቆማለች። ምዕራባውያን ፑቲንን ለማንበርከክ የወሰኑ ይመስላል። ፑቲን ደግሞ ከሞትኩ ተቀብረን እንለቅ በሚል እልህ ውስጥ ናቸው። እንደ ዜና ተንታኞች እይታ ከሆነ ይህ ጦርነት አሁን የቴክኖሎጂና የጽናት ትግል መሆኑ ነው። ሩሲያ በሰው ኃይል ብዛት ዩክሬንን ለመጨፍለቅ ትሞክራለች። ዩክሬን ደግሞ በሮቦትና በድሮን ቴክኖሎጂ ሩሲያን በኢኮኖሚና በሎጂስቲክ ለማድማት ትጥራለች። ሮቦቶች በምሽግ ውጊያ ውስጥ መግባታቸው የሰው ልጅ መስዋዕትነትን ይቀንሰዋል፣ ነገር ግን ውጊያውን የበለጠ ጨካኝ ያደርገዋል። ጦርነቱን ጂኦፖለቲካዊ ትንተና ስናየው የምዕራባውያን ረጅም ርቀት መሳሪያ ፈቃድ መስጠት ጦርነቱን ወደ ሩሲያ እምብርት ወስዶታል። ይህ ማለት ሩሲያውያን ጦርነቱን ዩክሬን ውስጥ ብቻ ሳይሆን በቤታቸው ደጃፍ መሆኑን እንዲገነዘቡ ያደርጋል። የፑቲን ስልጣን አሁን በኢኮኖሚውና በወታደራዊ ሽንፈት መካከል ተሰቅሏል። እንደ ኢኮኖሚ ተንታኞች ከሆነ የነዳጅ ማከማቻዎች መመታቱ ሩሲያን የጦርነት ካዝና ቀጥታ ይጎዳል። ሩሲያ በነዳጅ ዋጋ መናር የምታገኘው ትርፍ በድሮን ጥቃቶች ከሚጠፋው ንብረት ጋር ሲነጻጸር ሊመጣጠን አልቻለም። የዛሬው ዘገባችን እንደሚያሳየው አንድ እውነት ብቻ ነው። ጦርነቱ አሁንም ጨካኝ፣ አሁንም ደም አፋሳሽ ነው። በዲፕሎማሲው መድረክ ሰላም እየተባለ ቢወራም በጦር ግንባር ግን ሮቦቶችንና ሰዎችን የሚበላ እሳት ብቻ ነው የሚታየው። ሩሲያ እስከ 2026 ያቀደችው ግዙፍ ወረራ ይሳካ ይሆን? ዩክሬን ሮቦቶችንና አዳዲስ ሚሳኤሎችን የክሬምሊን ግድግዳ ያናውጡት ይሆን? ይህንን አብረን የምናየው ይሆናል። ዛሬ የነበረኝ ዜና ዝግጅት ይህንን ይመስላል። ይህንን ዜና ከወደዳችሁት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ በሌላ ወቅታዊና ትኩስ መረጃ እስክንገናኝ ድረስ ሰላም ቆዩ።